ሰላም ተመልካቾች፣ እንኳን ወደ ኢትሬንድ በሰላም መጣችሁ። ዛሬ በተፈጥሮ ዓለም ውስጥ ወደሚገኙ ልብ የሚነኩና አስገራሚ ስሜቶች ጉዞ እናደርጋለን። በመጀመሪያ በአፍሪካ ሳቫና ልብ ውስጥ የእናትነት ፍቅር ምን ያህል ኃይለኛ እንደሆነ እናያለን። የአንበሳ እናት ግልገሎቿን ለመጠበቅ የምታደርገው ጥረት ከማንም በላይ ነው። እነዚህ አስደናቂ እናቶች ትንንሽ ግልገሎቻቸውን ከአዳኞች፣ ከሌሎች አደገኛ አንበሶች አልፎ ተርፎም ከከባድ የአየር ሁኔታ ለመጠበቅ የራሳቸውን ሕይወት አደጋ ላይ ይጥላሉ። ግልገሎቹ ሲያድጉ የምታሳያቸው ፍቅርና እንክብካቤ፣ ስትላሳቸው፣ ስትጫወትላቸውና በትዕግስት ስታስተምራቸው ማየት ልብ የሚነካ ነው። ይህ ጥበቃ ለሕልውናቸው ወሳኝ ነው። እያንዳንዱ የእናት አንበሳ እንቅስቃሴ፣ እያንዳንዱ ውሳኔ ግልገሎቿ ደህንነታቸውን እንዲጠብቁ እና ወደ ጠንካራ አዋቂዎች እንዲያድጉ ያረጋግጣል። በተፈጥሮ ውስጥ ያለ ንጹህ፣ ጠንካራና ትምህርት ሰጪ ፍቅር ነው። አሁን ደግሞ በተፈጥሮ ውስጥ ሊሆኑ አይችሉም የምንላቸውን አስገራሚ ወዳጅነቶችን እንመለከታለን። ማን ወዳጅነት ዘር፣ ቀለም ወይም ዝርያ እንደማይመርጥ ማን ያውቃል? ከአንዱ ምርጥ ምሳሌዎች አንዱ የውሻና የዝሆን ወዳጅነት ነው። አንድ ትንሽ ውሻና ግዙፍ ዝሆን እንዴት ሊዋደዱ ቻሉ? ይህ ወዳጅነት የሚያሳየው የፍቅር ኃይል ምን ያህል ታላቅ እንደሆነ ነው። ተጫውተዋል፣ አብረው ተኝተዋልና አንዳቸው የሌላውን ጉድለት ሞልተዋል። ሌሎችም አስገራሚ ወዳጅነቶች አሉ። ድመትና ወፍ፣ አንበሳና ሚዳቋ፣ አልፎ ተርፎም ድብ፣ አንበሳና ነብር በአንድነት ሲኖሩ። እነዚህ ታሪኮች የሚያስተምሩን ምንም ያህል የተለያየ ብንሆንም እንኳ በመካከላችን መተሳሰብና ፍቅር መፍጠር እንደምንችል ነው። ተፈጥሮ ሁሌም ያስደንቀናል። ተፈጥሮ እንደዚህ አይነት ፍቅርና ወዳጅነት መፍጠር ከቻለ እኛስ? እነዚህ ታሪኮች የልብዎትን ስሜት እንደነኩ ተስፋ እናደርጋለን። የኢትሬንድ ማውቸነቨርስ ቤተሰብ አካል ለመሆን ሰብስክራይብ ማድረግዎን አይርሱ። ይህን ቪዲዮ ከወደዱት ላይክ ያድርጉት። በሚቀጥለው ጊዜ ሌሎች አስደናቂ ታሪኮችን ይዘን እንመለሳለን። ጤና ይስጥልኝ።